በመነስነስና የሆኑ ነገሮችን በማድረግ በፍጹም አትድንም። ለምን መሰለ? ዛሬ ሰኞ ዕለት ጥሩ ከዋልክ ማክሰኞ ዕለት ትወድቃል። ለዛ አንዳንድ ሰው 3 ቀን ገዳም ሲሄድ የጸደቀ ይመስለዋል። 3 ቀን መስጂድ ሲሄድ የጸደቀ ይመስለዋል። 3 ቀን የሆነ ሙሉ ወንጌል ሲገባ ያልዳነ ሰው የሆነ የጸደቀ ይመስለዋል። የምትጸድቀው አንተን ወክሎ ስለ አንተ አፊት በገባል በአማላጅ በኢየሱስ ክርስቶስ ስማ። እንግዲህ እግዚአብሔር ጽድቃችንን ሲመዝን የመርገም ጨርቆን የመርገም ጨርቅ ማለት ናዌዴይስ ምን ማለት ነው ተባል? ሞዴስ ማለት ነው። የመርገም ጨርቅ ማለት ሴቶች ፔሬድ ሲደርስባቸው የሚጠር የሰው ጽድቅ በእግዚአብሔር ፊት የሚከረፋ ነው፣ የሚያስጠላ ነው። ምንም በእግዚአብሔር ፊት ይኸውልህ ጽድቃችን የመርገም ጨርቅ ካለ ክፉ ስራን ደግሞ አስቡ። ሀውማች እነ ኢሳያስ ጋር ቴምፒቴሽን የለም ብራዘር፣ በስልክ የሚመጣላቸው ነገር የለም። ኃጢአት በዴሊቨሪ እኮ በሚቸበቸብበት ዘመን ላይ ሆነ በራሴ ስራ ጸድቃለሁ ምትል ሰውዬ ብታቆም ይሻላል። አትችልም፣ በፍጹም አትችልም። ስለማትችል ነው ጽድቃችን የመርገም ጨርቅ ሆነ ሲባል ኢየሱስ ክርስቶስ መጣና ስላንተ ተመዘነልን። እግዚአብሔር ሲመዝን ሁሉም ይወድቃሉ። ኢሳያስ ይወድቃል፣ በመጋዝ ተተርትሯል እኮ። አብርሃም ይወድቃል እስማኤል ጋር። ዳዊትን ሲያዩ አቤሴሎምን ወለደ ከኦሪዮን ሚስት። ሰለሞን ሲያይ 1000 ሴቶች አልበቃ ብሎ ወደ ሞዓብ ሴቶች ወረድካሉ። እያንዳንዱን ሲያይ እያንዳንዱ ኃጢአት አለበት። ከዛ ኢየሱስ ክርስቶስን ስለ አንተ አምጥቶ መስቀል ላይ ሲያየው ኢየሱስ ኃጢአት የለበትም። ከዛ ዲስ ኢዝ ታይም አለ ክንዴ መድኃኒትን አመጣችልኝ ማለት ኢያሱ እስራኤላውያንን አስገብቶ እስራኤላውን ከነዓን ገብቶ ራሱ አላረፉም። ኦኬ ይሄኛው አሁን ሰንበታችን የሆነ ረፍታችን የሆነው ክርስቶስ ኢየሱስ ነው። እርሱን መቀበላችን በክርስቶስ ኢየሱስ ስናምን ምን ተፈጠረ? ለአንዴና ለመጨረሻ የሚገርም ይሆንዬ አንድ ምርጥ ሬቨሌሽን ልንገርል። እስራኤላውያን በቀን 2 መስዋዕት ያቀርባሉ። ከ3 ሰዓት እስከ 6 ሰዓት ከ6 ሰዓት እስከ 9 ሰዓት መስዋዕት ያቀርባሉ። 2 ነው መስዋዕት ያቀርባሉ። በመሰዊያው ላይ እሳት አይጥፋ ይባላል። ለምን? ኃጢአት ሰርቶ የሚመጣ ሰው ስላለ እሳቱ ላይ ምን ይቀርባል መሰለ? ደም ይቀርባል። ስለዚህ እነሱ ከ3 ሰዓት እስከ 6 ሰዓት ከ6 ሰዓት እስከ 9 ሰዓት 2 መስዋዕት ስለሚያቀርቡ ጌታ ኢየሱስ ክርስቶስ እነሱ በዘመን ሁሉ የሚያደርጉትን መስዋዕት 3 ሰዓት ተያዘ። ከዛ በኋላ ተሰቀለ። አይታል 6 ሰዓት ላይ ተሰቀለ። ከዛስ በኋላ 9 ሰዓት ላይ ነፍሱን ሰጠ። 2 ጊዜ እነሱ የሚያቀርቡትን አንዴ ፈጽሞ ለዘላለም እግዚአብሔርን አረካው። እነሱ በየቀኑ ረዱንዳንቲሊ የሆነ ነገር ነው የሚያቀርቡት። ለዛውም ኃጢአት መሸፈን ነበር ስርዓቱ። ለምሳሌ ሙያ የሌላት ሴት ቆሻሻ ጠርግና ምንጣፍ ስር ትከታለች። ቆሻሻው እኮ አለ። ብሉይ ኪዳን ማለት እንደዛ ነው። በእንስሳት ደም ምን ያደርጋሉ? ምን ኃጢአቱን መሸፈን እንጂ ማስወገድ የለም። ለዛ ነው ዮሐንስ ሲያየው ይሄንን በግ ከባድ በግ ነው። ይሄ ምን አይነት በግ መሰል? ለ1 ዓመት የሚሸፍን አይደለም። ከሩቅ ሲያየው ነዋ በጉ ለእግዚአብሔር ዘይሃተት ዓለመ ኃጢአት፣ የዓለምን ኃጢአት የሚሸፍን አይደለም። እንደ ብሉይ ኪዳን በጎች ምን አለ? የዓለምን ኃጢአት የሚያስወግድ ሃሌሉያ፣ የሚያስወግድ የእግዚአብሔር በግ የሚያስወግድ ነው። አስወጋጁ ኢየሱስ ብቻ፣ ማንም አስወጋጅ ነው። ይሄ በግ ኢየሱስ ክርስቶስ ሲቀርብ አብረካ። ይሄን ነበር የምፈልገዋል። የጽድቅ ሚዛን ላይ ስለኛ የተመዘነው ኢየሱስ ነው። ሁሉም ተመዝነው ወድቀዋል። ማርያምም ሁሉ ኃጢአትን ሰርተዋል፣ ሁሉም የእግዚአብሔር ክብር ጎለ። ሁሉ ካለ ሁሉ ነው። ሁሉም አለበት ብራዘር። ሁሉም የነጹት በኢየሱስ ክርስቶስ ደም ነው። ይቅርታ፣ እሱን መጽሐፍ ቅዱስ አንብብልኝ። እሱን ከጥቅስ ጋር አድርገው ሁሉም ኃጢአት ጎላቸዋል የሚለውን ከነ ጥቅሱ ንገራቸው። ሮሜ 3:20 ስሙ። ሮሜ 3:20 መጽሐፍ ቅዱስ ሁሉ እዚህ ምድር ላይ ያለ በሙሉ ኃጢአት ሰርተዋል። ስሙ። ሮሜ 3:21 ሮሜ 3 ሁላችሁም አውጡ ከታች። ሮሜ 3 ምዕራፍ 3 ቁጥር 21 በጌታ በኢየሱስ ስም አነበዋለሁ። እንዲህ ይላል፣ አሁን ግን በሕግና በነቢያት አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ከዛ እንዲህ ይላል፣ ልዩነት የለምና ሁሉ ኃጢአትን ሰርተዋልና። ኤክሴፕሽናሊ በብራኬት ውስጥ የሚያስቀምጣት ማርያም የለችም። ኤክሴፕሽናሊ በብራኬት ውስጥ የሚያስቀምጠው ዳዊት የለም። ኤክሴፕሽናሊ በብራኬት ውስጥ የሚያስቀምጠው አይ ለእርሷ ጊዜ እንዲህ ነው ብሎ የለም። ጸጋ የሚያስፈልገው ለደካማ ሰው ነው። ማርያምም ለዛ ነው እንዲህ አለች፣ ነፍሴ በመድኃኒቴ ሐሴት ታደርጋለች። መድኃኒት ካለ በሽታ አለ ማለት ነው።
ስለዚህ እርሷም ከአዳም የተላለፈባትን የውርስ ኃጢአት ጌታ ኢየሱስ ክርስቶስ ሞቶ ሲነሳ እርሷም በመንፈስ ቅዱስ ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስን ተቀብላ ቦርን አጌን ያደረገች በክርስቶስ ኢየሱስ አምና የጸደቀች በጌታ እናታችን ደግሞም እህታችን ናት። የተወደደች የጌታችን እናት፣ የትህትና ተምሳሌት፣ የተወደደች የእግዚአብሔር ወልድ የኢየሱስ ክርስቶስ እናት ኦኬ ከሴቶች መካከል የተመረጠች ጸጋ ብዝት ያለላት በጣም ትሁት ራሷን ከፍ ከፍ የማታደርግ ሰዎች የሰጧትን አይደለም ራሷን ከፍ ከፍ የማታደርግ ሀምብል እንዲህ ይላል ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። የእግዚአብሔር ክብር ማን ነው? ኃጢአት አልባ የሆነው ህይወት ክርስቶስ ኢየሱስ። የእግዚአብሔር ክብር ኢየሱስ ክርስቶስ። ስለዚህ ማንም የእግዚአብሔር ክብር ጎሎታል፣ ኃጢአት ውስጥ ነው ያለው። ከዛ እንዲህ ይላል ጎሏቸዋል በኢየሱስ ክርስቶስም በሆነው ቤዛነት በማርያም ይላል በፍጹም፣ በገብርኤል ይላል በፍጹም፣ በሌላ ሰው ይላል በፍጹም፣ በማንም አይልም። እንዲህ ይላል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። ጸጋ ማለት ምን እንደሆነ ታውቃላችሁ? አንሜሪትድ ፌቨር ማለት ነው። እኛ ያለፋንበት ያልደከምንበት የእግዚአብሔር ሞገስ ለማይገባው ሰው የሚሰጥ ስጦታ ማለት ነው። ለምሳሌ አንድ የታክሲ አሽከርካሪ እየነዳ 5 ትርፍ ሰው ጭኖ ሲሄድ ከዛ በኋላ ትራፊክ እንዳያይም ብሎ ማለት ነው ትራፊክ እንዳያይም ብሎ መንገድ ላይ ሊያወርድ ገና ሲሮጥ ማለት ነው ድንገት ትራፊክ ወጣበት። ወይኔ 5 ሰው በቃ ትርፍ ጭኛለሁ እሱን በቃ መንጃ ፈቃዴ ተቀምጦ በቃ ሊቀጣይ ነው ብሎ ሲያስበው መጥቶ ትራፊኩ እንዲህ አለው፣ እንዴት ነህ ደህና ነው ወይ? ስራ ጥሩ ነው? እግዚአብሔር ይመስገን ደህና ነኝ። ሚስቴ እኮ ወልዳ 4 ኪሎ ብርቱካን ሰው ሰጠኝ ዮኒዬ፣ ስለዚህ 2 ኪሎ እስቲ ሼር አድርግልህ ሲል ትደነግጣለህ። ለምን? የምትጠብቀው መንጃ ፈቃድ አምጣ ትቀጣለህ የሚል ነገር ነው የምትጠብቀው። ባልተጠበቀ ሁኔታ ግን ምን አደረገው? መንጃ ፈቃዱን አልጠየቀው። ከዛ የማይገባውን ብርቱካንም ስጦታ ሰጡ። ጸጋ ማለት ያ ነው። አጥፍተ በደል ውስጥ ኖረ የእግዚአብሔር ጸጋ የሚያስፈልገው ሰው ደካማ ሰው ነው ማለት ነው። ደካማ ሰው ነው የእግዚአብሔር ጸጋ የሚያስፈልገው። ጸጋ ለሁሉም ነው የሚያስፈልገው። ለምን? በእግዚአብሔር ፊት ሁሉ ኃጢአትን ሰርተዋል። ይኸውልህ ከሴት ጋር ባትተኛ በአካል በሐሳብ ትተኛል። በሐሳብ ማንም የተቀደሰ የለም። መጽሐፍ ቅዱሳዊ ማስረጃ የለም። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ይሄ እኛ ቤት ያለው ሐሳብ እንጂ መጽሐፍ ቅዱስ ላይ አያስቀምጥም። ለእርሷም ሞቷል፣ ለእርሷም ኢየሱስ ክርስቶስ ሞቷል። እርሷ ከኛ ጋር አማኝ የሆነች የጌታችን እናት፣ የምንወዳት የምናከብራት የትህትና ተምሳሌት፣ ራስን ዝቅ ማድረግ ኦኬ እንደዛ ነው። ስለዚህ ኢየሱስ ክርስቶስ ምን ሆነ? አማላጅ ሆነ ስንል አሁን እግዚአብሔር ዮኒን በሆነ ድካም ውስጥ አይቶት ሊቀጣው ሲል የሚያየው ማን ነው? ኢየሱስን። ስለዚህ ኢየሱስን ሲያይ እግዚአብሔር በዮኒ ውስጥ ኢየሱስን ነው የሚያየው። ለምሳሌ ይሄ ሪሞት አለ። ይሄ ሪሞቱ መጽሐፍ ቅዱስ ውስጥ አስቀመጥኩኝ። ከዛ እግዚአብሔር የሚያየው ምኑን? ይሄም ለምሳሌ እናንተ የምታዩት መጽሐፉን መጽሐፍ ውስጥ ያለውን አይደለም። ኢየሱስ አማላጅ ነው ስንል እኛ በእርሱ ውስጥ ሆነን የሚታየው ኢየሱስ ነው ስለኛ። አንድ ነገር ልንገር። ለምሳሌ የኖህ መርከብ አለ። የኖህ መርከብ ውስጥ ኖህ ገብቷል። የኖህ መርከብ ውስጥ ኖህ ገብቶ በሩን የዘጋው እግዚአብሔር በሚገርም ሁኔታ። ለምን? በኋላ ኖህ እስቲል የውሃው እንዴት ሆኖ ብሎ ቢከፍት ይገለዋል። እንዳይገለው እግዚአብሔር ከኋላ ጥርቅም አድርጎ ዘጋው። መርከቡን የሰራው ነው እግዚአብሔር፣ ግን ከኋላ ጥርቅም አደረገው። ለምሳሌ ዮኒዬ መርከቡ ወዲና ወዲያ ሲማታ ውሃ ሲመታው ኖህ የሚወድቀው ምን ውስጥ ነው? ውስጥ ነው አይደል? ውጭ አይወድቅም። መርከብ ውስጥ ነው የሚወድቀው። ዛሬም በክርስቶስ ኢየሱስ ያመነ ሰው ቢደክምም የሚደክመው የሚጣለው የክርስቶስ አካል ውስጥ እንጂ ከክርስቶስ አካል ውጭ አይደለም። የዘመርንለት መርከቤ መጠለያዬ ሞገዱን መሻገሪያዬ ጸጥታ ሰላሙ ሰፍኗል ከእንግዲህ ማን ያስፈራል? መርከባችን ኢየሱስ ነው። ይኸውልህ መርከቡ ላይ ነው የእግዚአብሔር ቁጣ ያረፈው፣ ኖህ ላይ አይደለም። ኖህ ላይ አይደለም። ኖህማ ፍትት ብሎ ውስጥ ነው ያለው። መርከቡ ላይ ነበር የእግዚአብሔር ቁጣ ያረፈው። መርከባችን ኢየሱስ ክርስቶስ መስቀል ላይ ይኸውልህ የእግዚአብሔር ቁጣ እሱ ላይ ሲያርፍ እኛ እንደ ኖህ ውስጥ ነበርን፣ አላገኘንም። እግዚአብሔር በምህረት ነው ያየ። የእኛ መርከብ ኢየሱስ ነው። የኖህ መርከብ ማርያም አይደለችም። የእግዚአብሔር ቁጣ ያረፈበት የእግዚአብሔር ይሄ እንደተቀሰፈ በእግዚአብሔር እንደተቀሰፈ አየነው። የእግዚአብሔር ቁጣ የኃጢአት ፍርድ ሁሉ ያረፈው ጌታ ኢየሱስ ክርስቶስ ላይ ነው። እኛ ምንም አልሆንም። ለምን? እርሱ እኛን ከልሎን እንዳንነካ ኢየሱስ ክርስቶስ ጌታ ነው። አሁን በክርስቶስ ያላችሁ በክርስቶስ ያመናችሁ ሰዎች ከዳናችሁ ከጸደቃችሁ በኋላ እንዴት ነው? የፍቅር ርኅራኄው ፏፏቴ፣ የምህረቱ ፏፏቴ፣ የቸርነቱ ፏፏቴ ስር ተተክለናል። ስለዚህ ሁል ጊዜ በህይወታችን ላይ መጠውለግ እንዳይኖር፣ መድረቅ እንዳይኖር ምን አድርጎናል? ከምህረቱ ከፏፏቴው ስር ምን አድርጎናል? ተክሎናል። ለዛ ነው በድካማችን የማይራራልን ሊቀ ካህን የለንም። ይኸውልህ በጓን የጠፋችውን በግ ጌታ ኢየሱስ ክርስቶስ ሲያገኝ የጠፋችውን በግ ሲያገኝ ምን አደረገው ይላል? በአናቱ ላይ ነው የተሸከመው። እዚህ ትከሻው ላይ ነው የተሸከመው። አንቺ ማትረቢ የት ጠፍተሽ ነው? አንቺ አላውቅሽም፣ መጠጥ ቤት እየሄድሽ እንደዚህ ቤት እየሄድሽ አላለም ጌታ ኢየሱስ ክርስቶስ። መርከቧን ማለት በጓን ምን ይላል? ትከሻው ላይ ያስቀመጣት። ከዛስ እየተንከባከባት አንተ ከአሁን አንተ የማትረባ ይልሃል። ኃጢአትን እየቆጠረ እግዚአብሔር የሚቀጣ ይመስልሃል? ብራዘር እኛ አስቆጥረን ሳይሆን ኢየሱስ ያስቆጠረው ተቆጥሮልን።
ለምሳሌ ሮናልዶ ሄዶ ጎል ሲያስገባ አስገባን ትላለህ። ያስገባው አንተ አይደለም፣ ሮናልዶ ነው። አንተ እኮ ሜዳ ውስጥ ምንም አላረግም። ኃይለ ገብረስላሴ ጀግናው አትሌቶቻችን የኢትዮጵያ ብርቅዬ አትሌቶች ሄደው አፈር ድሜ በልተው አሰላ ላይ በቆጂ ላይ እነሱ ትልቅ ትሬኒንግ ሰርተው ሄደው እኮ ማራቶን ምናምን ወርቅ ሲሸለሙ ወርቅ በላን ትላለህ አንተ። ብራዘር እነርሱ ዋጋ በከፈሉት አንተ በላን ትላለህ። ቀራኒዮ ላይ እርሱ ብቻውን የደም ላብ አልቦት ብቻውን በሰፍነግ ሐሞትና ከርቤ አድርገው አጠጥተውት ብቻውን የእሾህ አክሊል አድርገውለት። ብራዘር የኢየሱስ ፊልም ላይ ነው ሲሰራ ተዋንያኑ የራሱ ሰውነት እንዳይታይ እንጂ ኢየሱስ ጨርቅ አላገለደመም። የወንድነት ክብሩን አጥቶ የሞተ ነው። ብራዘር ህማምና ድዊ ነው የሚለው። ህማም ማለት ስለ ኢሞሽን ነው የሚናገረው። የህማም ሰው ሲል ኢሞሽን፣ በሰው ሁሉ ፊት ራቁቱን መለመላውን የሰቀሉት ኢየሱስ። ከዛ ድዌ ደግሞ ዲዚዝ ነው፣ ሲክነስ ነው። ህማምን ሳይኮሎጂካሊ የተጠቃ ሳይኮሎጂካሊ ኦኬ። እንዴት ተጠቃ ማለት ምን ማለት መሰለ? የወንድነት ክብሩን አሳጥተውት መለመላውን ነው የሰቀሉት። ይሄ ኢየሱስን ነው የምንሰብካችሁ። ይሄ የተዋረደልን መጽሐፍ ሲናገር፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ያልተሰቀለ አይሰበክም፣ ያልታረደ ዝማሬ አይገባም። በእግዚአብሔር መንግስት ለፍጡር መዘመር ዘፈን ይባላል። መጽሐፍ ሲናገር ምንድን ነው የሚለው? ታርደሃልና ይገባሃል እያሉ መላእክቱ ዘመሩ። 24 ሰዓት እነርሱ ለእርሱ እየዘመሩ በየትኛው ሰዓት ነው ያንተን ዝማሬ የሚቀበሉት ወዳጄ? they are busy by worshiping God. they are busy they couldn't በቃ አይችሉም፣ ካንተ መቀበል አይችሉም። ለምን? እነርሱ ዝማሬ ተቀብሎ አያውቁም። እኛ ብቻ እኛ ሀገር ብቻ ያለ ሙጭጭ ብለን የምንሰጠው ነገር አይቀበሉም። ዝማሬ የሚገባው፣ እልልታ የሚገባው፣ ስብሃት የሚገባው፣ አኮቴት የሚገባው፣ ስልጣን የሚገባው፣ ብርታት የሚገባው ለሞተው ለተነሳው በአብ ቀኝ ለተቀመጠው ስለ እኛ ለሚታይ ዳግመኛ በክብርና በግርማ በመላእክት አጀብ በአምባላይ ፈረስ ተጭኖ የሚመጣው የወጉት የሚያዩት ድምፁ የቃዴስን በርኔ የሚያንቀጠቅጥ የሊባኖስን ዝግባ የሚቆራርጥ የኃያልን ወገብ የሚፈታ የእግዚአብሔር ልጅ የናዝሬቱ ኢየሱስ የእግዚአብሔር ቃል ተብሎ ጭኖ ላይ የተጻፈለት ከአፉ ስለታም ሰይፍ የሚወጣ አይኖቹ እንደ እሳት ነበልባል የሆኑት አናቱ ጸጉሩ ደግሞ ከበግ ጸጉር ይልቅ ነጭ የሆነ በእቶን እንደጋለ ብረት ነሐስ የሆኑን መጥመቂያ እየረገጠ ዛሬ የተዘባበትክበት ኢየሱስ ጌታ አይደለም ያልክበት ከእርሱ ውጭ ቤዛ አለ ብለህ መደርደሪያ ላይ አግዳሚ ወንበር ላይ አስቀምጠ ፍጥሩን ባለህበት በዛው መካከል ጌታ ኢየሱስ ክርስቶስ ብቻውን በክብር ይገለጣል። የአብ የልቡ ትርታ ኢየሱስ ነው። እንዲሰበክለት አብ የሚፈልገው ኢየሱስ ነው። ማንም አልሞተም፣ ማንም ዋጋ አልከፈለም። የአብ ደስታ የኢየሱስ መሰበክ ነው። ከአብ ጋር ህብረት አለን፣ ከመንፈስ ቅዱስ ጋር ህብረት አለን። ለምን? የኢየሱስ ክርስቶስ የአብ ልጅ ነው። አብም እንዲነገርለት የሚፈልገው አብ እኮ ከሰማይ እንዲህ አለ፣ እኔ የምወደው ልጄ እርሱን ስሙታል። ኢየሱስ ሲጠመቅ ሰማይ ተቀደደ። ሰማይ ተቀደደ። ከዛ በፊት ሰማይ ተቀዶ አያውቅም። የአብ የልቡ ትርታ ኢየሱስ ነው። ስለዚህ በመጨረሻ ይህንን ተናግሬ ልጨርስ። ቅድም የነገርኳችሁ ነገር አለ፣ የሚገርም ነገር ማለት ነው። 2 በጎች ይቀርባሉ ለኃጢአት በዘሌዋውያን 16 ላይ። ይህንን መገለጥ ነግሬ ልጨርስ። ዘሌዋውያን 16 ላይ 2 መስዋዕት ይቀርባል። 2 በግ አውራ በጎች ይቀርባሉ። ኃጢአት ከሰራ 2 በግ ይዘህ ትቀርባለህ። አንደኛው በግ ላይ እጃቸውን ይጭናሉ። ለምሳሌ የሆነ ኃጢአት ከሰራ አንደኛው በግ ላይ እጁን ይጥላል። እጁን ይጭንና የኃጢአት መተላለፍ ይሆናል። ትራንስፈር ኦፍ ትራንስግሬሽን ይሆን የመተላለፍ ይሄ ኃጢአትን የማስተላለፍ ስርዓት ይደረጋል። ከዛ በኋላ ልክ ዮኒ በበጉ ላይ እጁን ከጫነ በኋላ ኃጢአት የሚሆነው በጉ ነው፣ ዮኒ አይደለም። ዮኒ ነፃ ሆኗል ኦልሬዲ። ኦኬ ዮኒ ምን ሆኗል? ነፃ ሆኗል። አሁን የሚገርም ነገር እጃቸውን በጫኑ ሰዓት ኃጢአተኛ የሚሆነው በጉ ነው። በጉ ከዛ ይታረዳል። አንደኛው በግ ይታረድና ሆድቃው መሬት ላይ ይዘረገፋል። በአንተ ፊት ሁሉ የታወቀ ነው። የውስጣችንንም የልብንም ኩላሊት የምትመረምር አንተን ብሎ ሆድቃውን ይዘርግፉታል። ቆዳን አውጥተው ያቃጥሉታል። ደሙ በስሬት መክደኛ ላይ ይፈሳል። ደሙ በስሬት መክደኛው ላይ ሲፈስ ልክ እግዚአብሔር ለኃጢአት የቀረበውን ደም ከተቀበለ ከቅድስተ ቅዱሳን ምን ይወጣል? ድምፅ ይወጣል። ድምፅ ይወጣል። ያ የሚወጣው ድምፅ ነው የሚያሳርፈው እስራኤልን ለ1 ዓመት። ደግሞ ታይፖሎጂካሊ ነው፣ ይህ ምሳሌያዊ ነው። ወደ አዲስ ኪዳን ስትመጣ ጌታ ኢየሱስ ክርስቶስ ደሙን ይዞ ወደ አብ ሲገባ ይላል። ልክ ያ የብሉይ ኪዳን በግ ወደ ቅድስተ ቅዱሳን ሲገባ ድምፅ አይደለም የሚወጣው፣ ድምፅ እኮ ነው የሚወጣው። ከዛ እስራኤል ለ1 ዓመት ያርፋል። ኢየሱስም ደሙን ይዞ ልክ እንደ ብሉይ ኪዳን ደሙን ይዞ ወደ አብ ሲገባ ሐዋርያት ሥራ ምዕራፍ 2 ላይ መጽሐፍ እንደሚል ታውቃለህ። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ምን መጣ ይላል? ድምፅ ነው የመጣ የእግዚአብሔር ድምፅ። አዳም ጋር የጠፋው ድምፅህን በሰማው ጊዜ ፈራው ተሸሸኩም ያለው የእግዚአብሔር ድምፅ ብርቅ በነበረበት የእግዚአብሔርን ድምፅ ሰው በማይሰማበት ጊዜ ከእግዚአብሔር ክብር ጎሎ የነበረበት አሁን የመጣው ድምፅ እንደ እስራኤላውያን ለ1 ዓመት የሚቆይ ሳይሆን ለዘላለም በእናንተ ዘንድ ይላል። በእናንተ ዘንድ ማለት አንተ ባለህበት ራዲየስ ሆሊ ስፒሪት አለ። ቤትህን፣ ልጆችህን፣ ባለቤትህን ምንድነው ከአንተ የተነሳ የተጠበቁ ናቸው።
በእናንተ ዘንድ ይላል። ከዛስ በእናንተ ውስጣችንም አለ በእኛ ዘንድም አለ። የሚገርም ሊቀ ካህኑ ግን ማለት ነው ሊቀ ካህኑ የሚገርም ሊቀ ካህኑ ሲገባ እግሩ ላይ ሻኩራ ይታሰራል። ሻኩራ የሚባል እንደ ጸናጽል አይነት ነገር ነው። ሻኩራ ይታሰራል። ሻኩራ ይታሰርና ልክ ኃጢአት ካለበት እዛው ይሞታል። ገመድና ሻኩራ ይታሰራል። ከዛ እግሩ ላይ የሚጮኸው ሻኩራ አለ። ከዛ አሁን አንተ በደል ሰርተ የሄድክ ከሆነ የሊቀ ካህኑ ሻኩራ ድምፅ ካለ በህይወት አለ ትላል። እግሩ ሲያንቀሳቅስ ምናምን ቅጭል የሚል ሻኩራ አለ። የሻኩራውን ድምፅ ከሰሙ ሊቀ ካህኑ እኔን ወክሎ በእግዚአብሔር ፊት እየገባ ነው፣ ሕያው ነው ብለው ያምናሉ። ሻኩራው ድምፅ ከጠፋ አለቀለት፣ በቃ ሞቷል ማለት ነው። ከዛ ስበውት ያወጡታል። ኢየሱስ ክርስቶስ ሊቀ ካህናችን ወደ እግዚአብሔር አብ ሲገባ ሻኩራ አልታሰረለትም። ለምን? እግሩ ላይ ምናምን ሻኩራ አልታሰረም። ለምን? ኃጢአት የለውም። የብሉይ ኪዳን ሊቀ ካህን ኃጢአት ስላለበት ነው ሻኩራ የሚታሰርለት። ከሞተ በገመድ ጎትቶ ያወጣል። ኢየሱስ አብ ጋር መካከለኛ አማላጅ ሆኖ ሲገባ እግሩ ላይ ሻኩራ የታሰረ አይደለም። ይወድቃል፣ ይሞታል፣ ኃጢአት ያለው በደል አለው ብለን የምንሰጋለት የምንፈራለት አይደለም። ለምን? ንጹህ መስዋዕት ስለሆነ። ሁለተኛውን በግ ከዛ ምን ያደርጋል? ይህን ተናግሬ ልጨርስ። ሁለተኛው በ2 ደቂቃ ውስጥ ይችል ላውራ። ሁለተኛው በግ ምን ይሆናል መሰለ? ከዛ ያኛው ከታረደ በኋላ ዮኒ ሁለተኛው በግ ላይ አሁንም እጅን ትጭናል። ከዛ ይሄ ምን ይባላል? የሚለቀቅ በግ ይባላል። ዘሌዋውያን 16ን በደንብ አድርጋችሁ አንብቡት። የሚለቀቅ በግ ይባላል። የሚለቀቅ በግ እጅን ትጭንና ኃጢአት ወደዛ በግ ሲተላለፍ ምን ያደርጉታል መሰለ? ከእስራኤል ወጠምሻ ሰው ይመረጥና ያ በግ ከዚህ በኋላ የተረገመ ነው፣ ከተማ ውስጥ ገብቶ አይኖርም። ያን በግ ይሸከመዋል። ዘሌዋውያን 16ን አንብቡ። ያን በግ ይሸከመውና ወጠምሻ ሰው ከከተማ ውጭ ወስዶ በጉን ይጥለዋል። ለምን? በጉ አሁን ከርስ ነው የሚያዩት እንጂ በግ አይደለም የሚያዩት። እግዚአብሔርም ኢየሱስን መስቀል ላይ አምላኬ ለምን ተውከኝ ሲል ከኢየሱስ ላይ አይኑን አንስቶ አንተን እየተመለከተ ነው። ለምን? ኢየሱስ ኃጢአት ሆኗላ። ከሱ አይኑን አንስቶ አንተን እየተመለከተ ነው። ልክ ይኸውልህ እጁን ሲጭን ማለት ነው ከከተማ አንድ ወጠምሻ ሰው ይመረጥና በትከሻው ላይ አድርጎ ከከተማ ውጭ ወስዶ ይጥለዋል። ኢየሱስ ክርስቶስ ታይፖሎጂ ጋር ምሳሌያዊ ነው። ልክ ዮሐንስ መጥምቅ በኢየሱስ አናት ላይ እጁን ሲጭን ምን ይላል? ልክ ወጠምሻ ሰው የብሉይ ኪዳኑን በግ ተሸክሞ ከከተማ ውጭ እንደሚጥለው ልክ ኢየሱስ ሲጠመቅ እጁን ዮሐንስ በኢየሱስ ላይ ሲጭን ልክ ወጠምሻ ሰው ይዞ እንደሚወጣው ኢየሱስን ምን ይላል? ሉቃስ 4 ላይ መንፈስ ወደ ምድረ በዳ መራው ይላል። ያኛው ወጠምሻው ይዞት እንደሚወጣ የተረገመ ሆኖ እንደሚወጣ ኢየሱስንም ምን ያደርግ? መንፈስ ወደ ምድረ በዳ መራው። ያ የብሉይ ኪዳኑ በግ የተረገመ ሆኖ ማንም የማያየው እንደውም ማኑስክሪፕቶች ምን ይላሉ መሰለ? ያንን በግ ማለት ነው ከፍተኛ ተራራ ላይ የወስደውን ይፈጠፍጠዋል። ኢየሱስ ስለ እኛ ምድረ በዳ 40 ቀን የተተወ በግ ነበረ። ስለ እኛ ዋጋ ከፍሎ እየጾመ እየጸለየ የነበረ ማለት ነው። ያ በግ እያንዳንዱ የኖህ መርከብ በለው ኢየሱስ ነው። የያዕቆብ መሰላል በለው ኢየሱስ ነው። የአዳም ተስፋ ብለው ኢየሱስ ነው። የአብርሃም ተስፋ ብለው ኢየሱስ፣ ሁሉ ነገር ኢየሱስ። ወደዚህ ጌታ ጋብዛችኋለሁ። ኢየሱስ ውበታችን ነው። እርሱ መታያ ነው። ጴንጤነትን እያወራሁ አይደለም። ምን ኢየሱስ እግዚአብሔር በኢየሱስ ክርስቶስ በኩል ህጋዊ መንገድ የዘረጋው በኢየሱስ በኩል ነው። ከኢየሱስ ውጭ ማንም አብ የሚቀበለው የለም። መንገድ፣ እውነት፣ ህይወት እርሱ ነው። መካከለኛችን፣ አማላጃችን ዛሬም የሚታይልን ስለ እኛ በእግዚአብሔር አብ ፊት የገባ ጽድቃችን ኢየሱስ ነው። ኢየሱስ ብቻውን ያድናል። መዳን በሌላ በማንም የለም። ኢየሱስ ይወዳችኋል። ቴንክ ዩ ዮኒዬ። ቅዱሴ ትችላለህ። ምን በስማ እግዚአብሔር በፈቀደ ጊዜ እኛም በደንብ አንብቤ የክርስቶስን ስብከት እሱም ብቻ እየሰበኩ እንድኖር እግዚአብሔር ይርዳኝ። የሚደንቅ መገለጽ ነው ይሄ። መባረክ ከአንተ አላወራው። እውነቴን ነው የምነግርህ። ይሄ ተፖስቶ ስታየው ትደነቃል። ከአንተ እንዳልሆነ እነግርሃለሁ። ምንም አንተ አላወራ። እጅግ የሚደንቅ በጣም የተገረምኩበት ትምህርት ነው። በጣም እኔ ብቻ አይደለም እዚሁ ለማይ ነበረውና የአንተ ንግግር እንዳልሆነ እነግርሃለሁ። መንፈስ ቅዱስ ነው ይሄን የተናገረው በአንተ ላይ ሆኖ። እጅግ የሚገርም ነውና መሆንም ያለበት እንዳልኩ ኢየሱስ ነው ትምህርቱ። ሃይማኖት ያረኩት ነኝ። ገባ? ከኢየሱስ ጋር የእሱን አዳኝነት ሌሎች ጨማምሬበት ነው። ለብቻው አላደረኩትም። ትልቁ ምስቴክ የሰራ ነው በሱ ላይ ትልቁ ምስቴክ የሚባለው ምን ያደርጋል? ቴምፖራሪ እንድትድን ያደርገዋል። ቴምፖራሪ ጾሙ ሲያልቅ ያው ወደ ነበረበት ኖርማል ላይፍ
አንተንም ጨምሮ በነበርክበት ጊዜ አገልጋይ ነበር። ትጾማለህ፣ ምን ትላለህ? ከጾሙ በኋላ ቢራህንም ምንንም የምትፈልገውን ታደርጋለህ። ከልካይ የለም። ለምን? ማንነት ክርስቶስ ላይ ስላለው። የክርስቶስ ሲሆን ሙሉ በሙሉ እሱ በደሙ ይሸፍናል። እኔ አሁን የታየኝ አሁን ስትናገር ለካ በደሙ ተሸፍኜ ነው። ገብተዋል። ደሙ ነው በቃ። ዮኒ ማኛ እቺን 6 ቀን ወፍ ያላመጣበት የክርስቶስ ደም እንጂ ከኔ አንደበት ቢሆንማ ስንት ጥብስ አጀንዳ ነበረ እኮ። ስንት ጥብስ አጀንዳ። የክርስቶስን ብቻ እንዲሆን እጅግ አድርጌ ተደንቄያለሁ። ሌላው እዚህ ያላችሁ ሃይማኖት መቀየር እያላችሁ አላለም። ክርስቶስ የግል አዳኛ አድርጋችሁ ተቀበሉ። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መዳን ከፈለጋችሁ እረፍት ማግኘት፣ እኔ ያገኘሁትን ልንገርህ፣ ሰላሜን እረፍቴን አገኘ። ደግሞ ከማን ጋር ልጣላ ነው? ማን ምን ብሎኛል ብዬ አስብ ነበር። ደግሞ ማን ላሰኘ እስቲ ገብቼ ላስላስል አድርግ ብዬ አስብ ነበር። ደግሞም ስላለም ጭምር የሆነ አጀንዳ ሲፈጠር ዮኒ ማኛ ተናገረ፣ ከዛ ድብልቅልቁ ይወጣል። የሆነ አጀንዳ ይፈጠራል፣ እኔ አስተያየት ልስጥበት፣ ድብልቅልቁ ይወጣል። እሱ ነበር የሚያሳስበኝ። ማን የተናገረኝ መልስ የምሰጠው መቼ ነው? አሁን ግን ከሰው ላይ አንሱ። አሁንም እኔ እንደገባኝ እኔ የምነግራችሁ ከሰው ላይ አንሱና ክርስቶስ አንዳንዴ ዝምታ መልስ እንዳለው እኔ አሁን የተረዳው አረን ነው ላይ በጭራሽ አላውቅም። ዝምታ መልስ እንደሆነ አላውቅም። ላስላስ እንጂ መልስ ዝምታ መልስ ሆኖ አያውቅም። እኔ እናገራለሁ አልሰማም። አሁን ግን ምንም ብዙ ነገር ይባላል። መቼም አይተዋል። ጥብስ የሆኑ ጨዋታዎች አሉ። እኔ ራሱ መዝናናባቸው። ለካ ዝምታ መልስ ነው። ለካ ክርስቶስ ነው መልስ የሚሰጠው። በፊት ያናደኝ ነበር፣ አሁን ያዝናናኛል። ግራ ተጋብቻለሁ። በእውነት ነው የምልህ። አሁን የምባለው ነገር እያዝናናኝ ነው። የድሮ ቪዲዮዎችን እያመጡ ብለህ ይሄ ሰውዬ እንተዋወቃለን እንዲውላላሉ እሱ መላጣ ነው፣ አሁን እኔ ፍሪዝ ነኝ ምናምን ነገር። ማን ነው ይህ ሰውዬ? መነጽር አድርጎ ምናምን ነገር ሙሉን ነው የሚቀይር። ገብቶሃል? ከነ ምናምን ነው የሚቀይረው። እና ያንን ማንነት አምጥተው ሲፖስቱ እረሱ አይደለም እየተባባሉ ይጨቃጨቃል። እሱን አይደለም ብዬ ሁላ መሸምጠጥ ይችላል። የታውቀዋል? ማን ነው ሰውዬ? ድምፅ የተቀናብሮ ነው ማለት እችላለሁ። ኖ እወዝ ሚ እንደዛ ሳረግ የነበርኩት እኔ ዮኒ ማኛ ነኝ። እኔ ሌላ አይደለም። ማንንም በዛ ነገር አልከስም። ማንንም ምንም አይደለም። የኔ ኃጢአት ነው፣ የኔ ስራ ነው፣ የኔ ወንጀል ነው የኔ። ለዛም ነው ለጥፋቴ በሙሉ የኢትዮጵያ ሕዝብም ሆነ ኤርትራ ሕዝብ በእኔ ቂም የያዘ በሙሉ ይቅር በሉኝ አልኩ። ለዛ ይቅር በሉኝ። አሁንም አልኳችሁ የፈለጋችሁትን ቪዲዮ የኔ ወንጀል ስለሆነ መፖስት አለባችሁ። ፖስቱ፣ በደንብ አድርጋችሁ አጋልጡ። ዩ ጋር ዱ። ለምን በክርስቶስ ስትሆን መጠላት እንዳለ ስለምናውቅ እርግጠኛውኛል። አልኩ እኮ ባጃጅ አንተን የሚያሳፍረን ያጣ በቃ የሚደበድቧቸው እኔ ትንሽ አቅም ስላለኝ ነው። ሌሎቹም ቀመስ አድርገዋቸዋል። ብዙ የተደበደቡ ብዙ የሚንጓጠጡ አሉ፣ እናውቃለን። ይሄ ያለ ነገር ነው። ሃይማኖት ጉልበተኛ ነው። በነገራችን ላይ ኢየሱስ እንጂ ፍቅር፣ ሃይማኖት ጉልበተኛ ነው። ጉልበቱ በጣም የዞን ጉልበት ነው ብለው አባታችን ተናግረዋል። ሃይማኖት በጣም ጉልበተኛ ነው፣ ያሳዳል። በጣም ነው የሚያሳዳ ሃይማኖት። ኢየሱስ ጋር ስትመጣጥን ፍቅር ነው የሚሰጥ። ዮኒ ማኛ ተሳደብ አይደለ? እንዳትመልስ በቃ በኢየሱስ ስም በል። በቃ ኢየሱስ እኔን ስበክ፣ ስለ እኔ አውራ። አሁን የምሰማው ነገር የምጠግበው ነገር አይደለም። እውነት ለመናገር እንዲህ ወንጌል ዝም ብሎ የሚሰማ ማንነት የለንም አብዛኞቻችን። እና በጣም ደስ የሚል እና ሌላ የምትላቸው ነገሮች ካሉ ያስተምራል የምትላቸውን ነገሮች እስቲ ጨማምርልን። ከሚያስደስቱ የመጽሐፍ ቅዱስ አንተን የሚያበረታ አሁን ለምሳሌ ስትደክም ሰዎችን እንደክማለን። ስትደክም የሚያበረቱ ጥቅሶች፣ የሚያበረቱ መዝሙሮች ምንድን ናቸው? ይሄን እስቲ ንገረን። ሃሌሉያ፣ ጌታ ይባረክ። ብዙ ጊዜ ሰዎች ፍርሃት ውስጥ ይገባሉ። አሁን ስደክም በጣም ያበረታኝ ቪዲዮም ሰርችበታለሁ። ዮኒ ስደክም በጣም ያበረታኝ፣ እንደውም በመንፈሳዊ ድካም ውስጥ ላላችሁ ሰዎች የሚሆን ብዬ የሰራሁት አንድ ቪዲዮ አለ። እንደውም 2 ነገሮች በጣም ያበረቱኛል። አንደኛው በ1ኛ ዮሐንስ
አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ጀምሮ ያለው ሐሳብ በጣም ልቤን ሁል ጊዜ ይነካኛል። ወደ ጌታ ከመጣ በኋላ ጌታ ያበራልኝ ቃል ነው ይሄ። አንደኛ ዮሐንስ ምዕራፍ 4 ከቁጥር 16 ጀምሮ እንደዚህ ተረድታችሁ እንደምታውቁ እርግጠኛ ነኝ። ደግሞ ባልተረዳችሁትም መንገድ ደግሞ እግዚአብሔር እንደሚገልጥላችሁ በጣም እርግጠኛ ነኝ። ጌታ ስሙ የተባረከ ይሁን። ሃሌሉያ። እሺ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እንዲህ ይላል፣ እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ፣ በደንብ ስሙ። በፍርድ ቀን ፍርሃት ውስጥ ላላችሁ ኦርቶዶክሳውያን ወንድሞቼ፣ ሙስሊሞችም፣ ካቶሊክም፣ ጆሆቫ ዊትነስ፣ ኦንሊ ጂሰስ የትኛውም በፍርድ ቀን ድፍረቱ ማለት በፍርድ ቀን ፍርሃት ያለባችሁ ሰዎች ስትደክሙ በቃ እግዚአብሔር ኃጢአቴን እየቆጠረ በቃ ልክ አንዳንድ ሰው የሚመስለው እንደሆነ ታውቃለህ። ሆነ ሰኞ ዕለት ጠጥቷል፣ ማክሰኞ ዕለት ማክሰኞ ዕለት ይሄንን ነገር አድርጓል ብሎ እግዚአብሔር ኃጢአት እየቆጠረ ከዛ የሚያወራርድ የሚመስላቸው ድካም ሲደክሙ ሳይጸልዩ ሲወጡ የሆነ ኃጢአቱ ሲገቡ የሚፈሩ ሰዎች ለእናንተ ለብርታታቸው የሚሆን አንድ ነገር እነሆ የምስራች። እንዲህ ይላል መጽሐፍ፣ እግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ከዛስ በፍርድ ቀን፣ ስለ ፍርድ ቀን ፍርሃት ያላችሁ በፍርድ ቀን ድፍረት ይሆንልን ዘንድ። አይገርማችሁ? በፍርድ ቀን ድፍረት አለን እኛ። በፍርድ ቀን ሰው ይፈራል። በቀኝ ቆሜ በግራ ቆሜ እንትና እንደዚህ ሆንከው እንትና ኖ። በፍርድ ቀን ድፍረት የሚሆንልን ምንድን ነው ይላል? በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። አሜን ሃሌሉያ። ስለዚህ የፍርድ ቀን ስታስቡ በሆነ ድካም ውስጥ ስትኖሩ ወዳጆቼ እንደዚህ ልበላችሁ፣ እናንተ እግዚአብሔርን እንደያዛችሁት እንዳታስቡ። እግዚአብሔር እናንተን እንደያዘ አስቡ። እናንተ እግዚአብሔርን የያዛችሁበት ቀን ብዙ ጊዜ የእግዚአብሔርን እጅ የለቀቃችሁበት ጊዜ አለ። የሆነ የቤት ክራይ ደርሶብህ፣ የሆነ በትዳር ላይ የሆነ ነገር ገጥሞ፣ ወር የጤና እክል ሲገጥመ እግዚአብሔርን ብዙ ጊዜ የተውነ ሰዎች አለን። ምን ብለን እግዚአብሔር ቢኖር እንደዚህ አይነት ህይወት እንዴት እኖራለሁ? በደንብ አድርጌ ልንገራችሁ፣ ሰይጣን የሚሸነግላችሁ በድካም ውስጥ ስትኖሩ ነው፣ ስትገኙ ነው። ምን ይላችኋል መሰላችሁ? ሰይጣን በደከማችሁ ጊዜ ወደ ህይወታችሁ ይመጣና እንዲህ ይላችኋል፣ የእግዚአብሔር ልጅ ብትሆን እንዴት እንዲህ ትሆናለህ? የእግዚአብሔር ልጅ ብትሆን ይሄ ሁሉ ሰው እንዴት ይነሳብሃል? የእግዚአብሔር ልጅ ብትሆን እንዴት በዚህ ድካም ውስጥ በዚህ ኃጢአት ውስጥ እንዴት ትኖሪያለሽ? አይታችኋል? ሰይጣን መጥቶ የእናንተ ገንዘብ ማጣት አለማጣት አይደለም ዋናው ሀሳብ። እናንተ ገንዘብ ማጣታችሁን አስታኮ በእግዚአብሔር ላይ ያላችሁን እምነት አታክ ማድረግ ነው የሚያስበው ሰይጣን። አንተ ማድየት ገንዘብ አግኝ አታግኝ እሱ አይደለም ዋናው ሀሳብ። ባገኘውና ባጣኸው ነገር ከእግዚአብሔር ላይ አይንህን አንስተ ሁኔታ ላይ ያጣኸው ነገር ላይ የደረሰብህ ችግር ላይ የሆነ ጊዜ በሆነ ድካም ውስጥ ተገኘ፣ ያንን ኃጢአትን በአይምሮ ውስጥ እያጠነጠነ ያንን ኃጢአት ብቻ በማሰብ ልክ የሆነ ቀን እግዚአብሔር ለኃጢአት ዋጋ እንደሚቀጣችሁ እያሰባችሁ የፍርሃት ኑሮ እንድትኖሩ ያደርጋችኋል። እንዴት ነው የሚገላችሁ? ፍርሃት ውስጣችሁ ያመጣል። የእምነት ጸር ነገሮችን ልንገራችሁ። የእምነት ጸሮች 4 ነገሮች አሉ፣ ወሳኝ ነገሮች። የእምነት ጸር የሚባሉ ወደ ጌታ ስትመጡ አዲስም የሆናችሁ በጌታ ቤትም ያላችሁ የእምነት ጸር የመጀመሪያው ፍርሃት ነው። ፍርሃት ትርጉሙ ምን መሰላችሁ? የማትፈልጉት ነገር ወደ እናንተ እንደሚመጣ ማመን ነው። አንወንትድ አውትካም ፕሪተን ማለት ይሄ ፎርካስት ማድረግ፣ ያልተጠበቀ ነገር አደጋ። ጌታን በማመናችሁ የሆነ ኃጢአቱ ስትገቡ የሆነ ድካሙ ስትገቡ እግዚአብሔር በቃ ደክማችሁ ወይ ሳትጸልዩ ወይ ዝለት ውስጥ ገብታችሁ ምናምን እግዚአብሔር ልክ እንደሚቀጣችሁ፣ ከዛ ስራችሁ ወይ ቢዝነሳችሁ ፌል ሲያደርግ እግዚአብሔር ኃጢአታችሁን እየቆጠረ በስራችሁ እየተበቀላችሁ እንዳላችሁ ታስባላችሁ። የፍርሃት ተቃራኒው ምንድን ነው? እምነት ነው። ፍርሃት በአጭር ቋንቋ ምን ማለት ነው? እምነት ደግሞ በአጭር ቋንቋ ትርጉሙ ምንድን ነው? የምትፈልጉት ነገር ወደ እናንተ እንደሚመጣ ማመን ነው። ለዛ ነው ዕብራውያን 11 ላይ ሲናገር የእግዚአብሔር ቃል እንዲህ ይላል፣ እምነትም ይልና ተስፋ ስለምናደርገው ነገር የሚያስረዳ ነው ይላል። ባይ ዘ ወይ በእምነት ነው ተስፋን የምንይዘው። በእምነት እኮ ነው የዘላለም ህይወት አለኝ ያለ። በእምነት ነው ኢየሱስ መጥቶ ይወስደኛል የምንለው። ስለዚህ በፍርሃት ውስጥ መጥቶ ሰይጣን ሲያስፈራራችሁ እንዲበሉት በፍቅር ውስጥ ፍርሃት የለም። ለምን? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ባይዘዌ የእግዚአብሔር ፍቅር በሙላት ያልተገለጸበት ሰው አድርጎ ያልተቀበለ ሰው ዘመኑን ሁሉ ሲፈራ ነው የሚኖረው። ለምን መሰለ? በስራዬ ነው የምጸድቀው ይላል። ወደ እሳት ይጥለኛል ይላል።
ለምን መሰለ? እግዚአብሔርን ከስጋ አባቱ በታች አድርጎ ነው ያየው። የዮናስ አባት ጋሽ ሙሉነህ የፈለገ ዮናስ ድካም ውስጥ ቢገኝ፣ እስር ቤት ቢገባ፣ ጭቃ በጭቃ ሆኖ ጉድጓድ ውስጥ ቢገባ፣ ኦኬ መጠጥ ቤት ቢገባ፣ ዮናስ አባቱ አባትነቱን አይቀይርም። ጋሽ ሙሉነህ አባትነቱን አይቀይርም። ለምን? አባትነት መሀል ላይ የመድከምና ያለመድከም ጉዳይ ሳይሆን የዘር ጉዳይ ነው። የዘር ጉዳይ ነው። አይለቀውም። ለዛም መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የነገርኩህን ነገር እስካደርግልህ ድረስ አልተውህም፣ ወደ እኔ የመጡትን ወደ ውጭ አላወጣቸውም፣ ከዛስ በእጄ መዳፍ ላይ ቀርጫቸዋለሁ። እናት እንኳን የወለደችውን ልጅ ትረሳ ይሆናል፣ እኔ ግን አልተውህም አልረሳም ይላል። ስለዚህ ፍርሃት ሲከባችሁ ተናገሩ። ምን ብላችሁ? ሮሜ ምዕራፍ 8 ቁጥር 1 እንዲህ ብላችሁ አውጁ፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። አሁን እኔ ዱባይ ነው የምኖረው። በዱባይ አሁን 12:46 ነው፣ ምሽት 6:46 ነው። በዚህ ሰዓት ሮሜ ምዕራፍ 8 ቁጥር 1 አውጥቼ ሳነብ እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሁን ነገስ ባነበው አሁን ይላል፣ የዛሬ 10 ዓመትስ ባነበው አሁን ይላል፣ የእኔ ምህረት ፈጥኖ እግዚአብሔር ጋር ገብቶ። ስለዚህ ፍርሃትን ሲያመጣባችሁ በደከማችሁ ጊዜ እምነትን አወጁ። በክርስቶስ ያላችሁን መጽሐፍ ቅዱስ ምንድን ነው የሚለው? እመን እንጂ አትፍራ። ሁለተኛው ደግሞ ጭንቀት ነው። ጭንቀት የሚያበረታታኝን ነገር እየነገርኩ ነው። እንግዲህ የጠየከኝ ሊሆን ጭንቀት ማለት ምን ማለት እንደሆነ ታውቃላችሁ? የኔ ነገር ለእግዚአብሔር ሊያቅተው ይችላል ብሎ ማመን ማለት ነው። የኔ ነገር ለእግዚአብሔር ሊያቅተው ይችላል፣ እግዚአብሔር ይሄንን አያደርግም ብሎ ማሰብ ነው። አይታችኋል? ለዛ ነው መጽሐፍ ቅዱስ ሲናገር ምን ይላል? እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ነገር ሁሉ በእርሱ ላይ ጣሉት። እኔ እንደዚህ ይላሉ ብዙ ጊዜ ዮኒዬ፣ እኔ በእግዚአብሔር ላይ አልደገፍም። እንዴት? በእግዚአብሔር ላይ መደገፍ አለብህ። እኔ በእግዚአብሔር ላይ አልደገፍም። እኔ በእግዚአብሔር ላይ ራሴን ምጥል ሰው ነኝ። ስደገፍ 50% የኔ አቅም አለ፣ የዛኛው አካል አቅም አለ። ገብቶሃል? አንዳንዴ ለሰርጌ አክስቴን፣ ለድሬ ደግሞ አጎቴን ምናምን ተደግፌ ሊሆን ይችላል። እኔ እግዚአብሔር ላይ የምደገፍ ተደጋፊ ሳይሆን ሙሉ ማንነትን የምጥል ነኝ። ለትዳሬ እርሱን አምናለሁ፣ ለልጆቼ እርሱን አምናለሁ፣ ለአገልግሎቴ እርሱን አምናለሁ፣ ለእያንዳንዱ ነገር እርሱን አምናለሁ። አልደገፈው፣ ራሴን ሙሉ ጥለዋለሁ። ለዛ ነው መጽሐፍ ቅዱስ ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ነገር ሁሉ በእርሱ ላይ ጣሉት። ጭነት አራግፍ አባ፣ ጭነት አራግፍ። የምትፈራ ሰው ስድብ ቴካዌ አታድርጉ። ስድብ ቴካዌ እዛው ስጠው። ተሳስተሃል፣ እቃ ጥለሃል ብለህ እዛው ስጠው። አትፍራ። እዛ መርካቶ ተሰድበ ቡልቡላ ይዘህ ሄደህ ጭነህ የታክሲ ራይድ ከፍለህ አትግባ ወዳጅ። ስድብ ቴካዌ አታድርግ። እንኳን ሰደቡ እዛው ሰታቸው ሂድ። ስድብ ቴካዌ አታድርጉ። ስድብ አታሰንብቱ። ፍርሃት ውስጥ የሚከታችሁ ያ ነው። አለቀልህ። ይኸው አሁን መጣልሃለን። እኔ እያንዳንዱ ቪዲዮዎች ውስጥ እየገባው ይኸው ዮኒ እየበርታልን አንበሳው ኔጌቲቭ ነገር ሲጽፉ ፖዚቲቭ ነገር እየጻፍኩ ፖዚቲቭ ነገር። ለምን? ጭንቀትን ፍርሃትን የማባረረው በእምነት ቃል ነው። እግዚአብሔር ዮኒን ሲጠራ እሱን ተማምኖ አይደለም። የትኛውን የረባ ሰው ጠርቶ ያውቃል እግዚአብሔር? አንድ የረባ ሰው ጠርቶ እኮ ያውቃል። የዓለምን ጥበብ እንዲያሳፍር እግዚአብሔር እያንዳንዱ እኔ ይቅርታ የተመታው ሰው ነበርኩኝ። አንድ ሰው የማይሰማኝ ሰው ነበር። እግዚአብሔር ጠራኝ። ስለዚህ በጭንቀት ውስጥ እንድትኖሩ የእናንተ ነገር እንደሚያስጨንቅ የእናንተ ነገር እግዚአብሔር ፊት ምን የሆነ ተስፋ እንደሌለው ሊያሰማችሁ ይፈልጋል። ሶስተኛው ጥርጣሬ አያደርገው ይሆን? ይሄ ነገር ያደርገው ይሆን? አሁን ወደ ጌታ በመጣ ይሄ ነገር እንዴት ይሆን? እኔ አንጀቴን ነው ይበላኝ። ዮኒ ለልጆች ለቤተሰብ ያለ ክብር በጣም ነው የሚገርመኝ። የሰው እናት የሰው ትዳር ምናምን አትነካም። የምሬን ነው የምልህ። የአንተም ልጆች ባለቤትህም አንተም ቤተሰቦች ሁሉ ከእግዚአብሔር ጥላ ስር ናቸው። የሚያበረታ ጸጋ በዘመመው ቤት ላይ እግዚአብሔር ቀጥ አድርጎ ሄዶ ቤትህን ያቆመዋል። መጽሐፍ ሲናገር እንደሚል ታውቃለህ? እርሱ ነው የመኖሪያ መንገዶች ሁሉ አዳሽ፣ ሰባራውን ጠጋኝ እርሱ ነው አለ ዳዊት። ከዛ እንዲህ አለ፣ እንዳልታወክ አለ እግዚአብሔርን ሁል ጊዜ በቀኝ ቆሞ አየዋለሁ አለ። የማይከዳ ወዳጅ፣ ተሰብሮ የማይወጋ የብርሃ ጓድ፣ ሚስጥር ጠባቂ፣ ገመና ሸፋኝ፣ ገመና ከታች ሲደክምህ ድካምህን አውጥቶ ለሰው የሚናገር ሳይሆን ብርታትን አውጥቶ ለሰው የሚናገር ድካምህን ለአንተ ሲደክምህ ደከመው ብሎ የሚለይ አምላክ ሳይሆን ድካምህ ከአንተ እንዲለይ የሚያደርግ ልክ እንደ ጎልፍ ተጫዋች ድካምህን አሽቀንጥሮ ይመታልሃል። ከዛ አንተን ይወስድሃል። ብትወድቅ ብትጨቀይ አባትህ እኔ አባቱ አይደለሁም አይልም። አጥቦ ያቅፋል። ሲጀመር የሚያቅፍ ራሱ አጥቦ አይደለም፣ ሲያገኝ ደስ ብሎት ነው የሚያቅፍ። በየትኛውም ድካም ውስጥ ያላችሁ፣ በየትኛውም ፍርሃት ውስጥ ያላችሁ፣ በኃጢአት ውስጥ ያላችሁ የደከማችሁ ፍርሃት ሲሰማችሁ አንድ ነገር ልንገራችሁ። በሉቃስ ወንጌል ምዕራፍ 15 ላይ የአባቱን ገንዘብ ወስዶ የጠፋው ልጅ አለ አይደል? ሄደው ከጋለሞቶች ጋር ብሩን አጠፋ ምናምን ብዙ ነገር አደረገ፣ ኃጢአት ውስጥ ገባ። ከዛስ በኋላ እኛም ይመስለን የታ አባቱ ለፍቶ ያመጣው ምናምን እኛ ምንለው፣ ግን ምን አለ? ሮሜ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ቃል ሲናገር የእግዚአብሔር ቸርነት ወደ ንስሐ እንዲመራ አታውቅምን ይላል። ሰዎችን ወደ ንስሐ የሚመራው የሚያስፈራራ ስብከት አይደለም። ሰዎችን ወደ ንስሐ የሚመራው የሚያስፈራ ቁጣ አይደለም። የተበጣጠሰ ሱሪ የለበሰ ሰው ትታይ፣ ፀጉሩ ፍሪዝ ያዘ፣ አንተ በዚህ ውጣ አይደለም። ወደ አባት እንዲመለስ የሚያደርገው ምንድን ነው? የእግዚአብሔር ቸርነት ወደ ንስሐ እንዲመራ። ከዛ ያ
ብላቴና ይገርምሃል ዮኒ ምን ብሎ እንዳሰበ ታውቃለህ? ወደ አባቱ ቤት እንዲመለስ ያደረገው የሚያስፈራራ ስብከት አይደለም። ወደ ልቡ ምን መጣ መሰል? ተርቧል። አሴር ይበላ ነበረ። አሴር የእንስሳት ምግብ ማለት ነው፣ የአሳማ ምግብ አሴር ይበላ። በመሃል ውልብ ባረግበት ሀሳቡ ላይ መጣ። ምን? በአባቴ ቤት እንኳን እንደ ልጅ አለ እንደ ባሪያ እንኳን ብኖር። ለምን? የአባቱ ቤት አይደለም ልጅ ባሪያ ራሱ ጠግቦ ነው የሚኖር። ባሪያ ራሱ ወዙ ወስቶ ነው የሚኖር። በየጊዜ ነው የሰባ ፍሪዳ የሚታረድላቸው። አይታል ወደ አባቱ ቤት እንዲመለስ ያደረገው የሚያስፈራራ እንትን አናውቅህም እንደ ትላንት አንተ እንደዚህ አይደለም። ወደ አባቱ ቤት እንዲመለስ ያደረገው የአባቱን መልካምነት ማሰቡ ነው፣ ቸርነቱን ማስቡ ነው። ስለዚህ በድካም ውስጥ ያላችሁ ሰዎች የሆነ ፍርሃት አታስቡ፣ የእግዚአብሔርን በጎነት አስቡ። ቸርነቱን ስታስቡ፣ ፍቅሩን ስታስቡ ፍርሃት ከህይወታችሁ ይወጣል። እግዚአብሔር የስጋ አባትህን ያክል እንኳን እንዳታምነው እንደሚጠላ እንደማይወድ ጠላት መጥቶ ሲነግር በጌታ በኢየሱስ ስም አባቴ ይወደኛል፣ እኔ ጻድቅ ነኝ፣ እኔ ተወድጃለሁ፣ አይ አም ብለስድ፣ አይ አም ሆሊ፣ አይ አም ሃይሊ ፌቨርድ፣ አይ አም ራይቸስ፣ አይ አም ብለስድ እያልክ እግዚአብሔር በክርስቶስ የሰጠህን ህይወት እንድትናገሩ። ጥርጣሬ ማለት ለዛ ነው መጽሐፍ ቅዱስ ይህንን ስናገር ይህም ብዬ ልጨርስ። ጥርጣሬው ስትገባ እንደሚል ታውቃለህ። መጽሐፍ ቅዱስ በልቡ ለሚወላውል ሁለት ሀሳብ ላለው ከእግዚአብሔር አንዳች የሚያገኝ አይምሰለው ይላል። እግዚአብሔር ስለ አንተ አይጨነቅም። ለምን ይጨነቃል? አቅም የሌለው ሰው እኮ ነው የሚጨነቀው። ጭንቀት የሚመጣ ነው የሆነ ነገር ማድረግ ሳትችል ትጨነቀ። እንኳን እኛ አላሙዲንም ይጨነቃል፣ ኤለን ማስክም ይጨነቃል። ብራዘር ለምን? አቅማቸው ውስን ነው። እግዚአብሔር በምን ጉዳይ በአንተ ይጨነቃል? አይጨነቅም። እግዚአብሔር ስለማይጨነቅ መጽሐፍ ቅዱስ ምን እንደሚታውቃል? ጭንቀቱ የኛ ሀሳቡ ግን እግዚአብሔር ምን እንዳለ ታውቃል? እርሱ ስለእናንተ ያስባል። ስለእናንተ ይጨነቃል አይለው። ለምን ይጨነቃል? ያስባል። ዮኒ ይሄ ያስፈልገው ወደ ጌታ ወደ እኔ ሲመጣ ይሄን ነገር እኔ ያስተካክልለታለሁ እንዲያደርግለታል። ይሄው ኢየሱስን ብዬ ተርቤ አላውቅም። ፊቴ ወስቶ ይኸውልህ ጉንጬ ሊፈርጥ የደረሰ እንትን ነው የሚያክለው። ጌታ ይባረክ። አንድም ቀን ኢየሱስን ተከትዬ ተርቤ አላውቅም። አንድም ቀን ኢየሱስ ተርቤ ይሆናል የሆኑ ነገሮች ይሆናል። መንፈሳዊ ህይወቴን የማስተያየው ኪሴ ጋር አይደለም። ኪሴ ጋር የታክሲ ስታጣ ኢየሱስ ቢወድ ኖሮ እንዴት ይወጥ ኖ መጽሐፍ ምን እንደሚል ታውቃል? መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን መንፈስ በሚያስተምረን ቃል እንናገራለን። ተባርካል ሲባል የታክሲ የሌለኝ ሰውዬ እንዴት ነው ተባርካል ምትለው? ኖ በመንፈሳዊ በረከት ተባርካል። አሜሪካ 100,000 ኩንታል ብራዘር ስንዴ ነው የምትልከው። ሰላም አትልክም፣ ደስታ አትልክም። ሺ ካንት አፎርድ ብራዘር፣ ሺ ኩድንት። ኦኬ ለምን? በገንዘብ የማይገዛ ሰላም ሰጥቶሃል ጌታ። በገንዘብ የማይገዛ እረፍት ሰጥተዋል። ደስታ ህልም ራሱ የሚጣፍጥ ህልም ነው። በተኛው ጊዜ አንቀላፋለሁ፣ ባንቀላፋውም ጊዜ እንቅልፍ የጣፈጠ ይሆንልኛል። የመጨረሻው የአእምሮ ስምምነት ነው። አራተኛውና የመጨረሻው የአእምሮ ስምምነት። የአእምሮ ስምምነት ማለት እንደሆነ ታውቃል? ኢየሱስ ክርስቶስ ጌታ ነው፣ በእርሱ በማመን ከዘላለም ሞት አምልጥ ስለ ማን ታዲያ ጌታ አይደለም ማለት? የጌቶች ጌታ ነው። ዲስ ኢዝ ሜንታል አግሪመንት። ፌዝ ኢዝ ኖት ሜንታል አግሪመንት፣ ኢት ኢዝ ኮንቪክሽን። የልብ እርግጠኝነት 100% ሰርቴኒቲ ነው እምነት እንጂ አእምሮ ስምምነት። ኢየሱስ ጌታ ነው። ማን ነው ታዲያ? ደላላ ማን ነው? ኢየሱስን ተቀበል። ማን ነው ከመናኸሪያ ታዲያ ተቀበል? ከኤርፖርት ነው ምናምን። የአእምሮ ስምምነት እንድትድን አያደርግህም። የመጨረሻ ይሄን ተናግሬ ልጨርስ። ጸጸት ውስጥ ያላችሁ፣ በፍርሃት ውስጥ ያላችሁ፣ በኃጢአት ውስጥ ያላችሁ ሰዎች እንደ አስቆሮቱ ይሁዳ ሳይሆን እንደ ጴጥሮስ እንድትመለሱ ነግራቸዋል። ጸጸት ንስሐ ማለት ኃጢአትን ሁል ጊዜ መዘርዘርና መዘግዘግ አይደለም። ንስሐ ማለት በእግዚአብሔር ቃል እውቀት ተሞልቶ ከዛ ህይወት ነፃ መውጣት ነው። ሜታኖያ ይለዋል ግሪኩ፣ እንግሊዝኛው ሪፔንታንስ ይለዋል። ሜታኖያ ማለት ቼንጂንግ ዘ ላይፍ ስታይል፣ ቼንጂንግ ዘ ዌይ፣ ቼንጂንግ ኖውሌጅ፣ ቼንጂንግ ፐርሴፕሽን ማለት አመለካከት፣ አስተሳሰብ መቀየር ማለት ነው። ይኸውልህ አስቆሮቱ ይሁዳ ሁል ጊዜ ኃጢአቱን ነው የሚናገር። ጌታ ኢየሱስን እንደሰቀለ ሄደ፣ ተጸጸተ። በጣም በሚገርሙት ተጸጸተ። የእሱ ሜታሜሎማ ይባላል በግሪክ፣ ከንቱ ጸጸት፣ የሚል ሬግሬት ማለት ነው። ሜታሜሎማይ። የጴጥሮስ ደግሞ ሜታኖያ ነው፣ የአስተሳሰብ ለውጥ ማለት ነው። ተጸጽቷል ግን አልተመለሰም። መጸጸት ንስሐን አይመጣም። ንስሐ ማለት መጸጸት ብቻ አይደለም። ኦኬ ንስሐ ተጸጸተ ግን ራሱን አጠፋ። መጸጸት ንስሐ ቢሆን ኖሮ የአስቆሮቱ ይሁዳ በዳነ ነበር። ጴጥሮስ ተጸጸተ፣ ወደ ጌታ ግን መጣ። አይታችኋል? ንስሐ ማለት ይኸውላችሁ ኃጢአታችሁን ለእግዚአብሔር መዘርዘር ሳይሆን ለኃጢአታችሁ የተከፈለውን ኢየሱስን ለአብ መናገር ነው። አባት ሆይ በጌታ በኢየሱስ ደም ስላጠብከኝ አመሰግንሃለሁ። ዛሬም ካለሁበት ድካም እንደምታወጣኝ አምናለሁ። በኢየሱስ ክርስቶስ ደም ከዚህ ድካም ውስጥ ነፃ አውጣኝ። አይታል? ከህግ ስር ያለ ሰው ጸሎት እንዲህ ነው። ሁለተኛ ላሰላሰል አላደርግም ከዚህ በኋላ ይላል። ከህግ ስር ያለ ሰው በራሱ ነው የሚተማመነው። ኖ ሁለተኛ ሴት አላይም ይላል። ከህግ ስር ያለ ሰው ሁለተኛ እኔ መቀመጫ አላይም ይላል። ከዛስ በራሱ ተማምኖ እግዚአብሔርን ሊያስደስት ነው። እግዚአብሔርን ሊያስደስት እግዚአብሔርዬ እኔ ይኸውልህ በደንብ አድርጌ ነው ከዚህ በኋላ እኔ እንደዚህ አላይም፣ ሙስናም አልበላም፣ እንደዚህ እንዴት አድርጌ እንደማስከብረን እግዚአብሔርን በራሱ ለማስመዝ። ይኸውላችሁ ክርስትና እግዚአብሔርን ለመማረክ መፍጨርጨር ሳይሆን በእግዚአብሔር በመማረክ የምንኖረው ህይወት ነው።
ከህግ ስር ያለ ሰው እግዚአብሔርን ለመማረክ ይፍጨረጨራል። ገነት ገዳም ሄጄ እንትን ወጥቼ በዛ ሄጄ ለእግዚአብሔር እንትን አድርጌ እንትኗን ተሳልሜ እንትኗን አድርጌ እግዚአብሔር ብራዘር በኢየሱስ ክርስቶስ ነው የደነገጠው። በቃ በኢየሱስ ክርስቶስ ደስ ተሰኝቷል። በሱ ከመጣ እግዚአብሔር ሁልጊዜ በቃ ፈንድሻ ደስታ ነው፣ ፌሽታ ነው ብራዘር። ከጸጋ ስር ያለ ሰው ጸሎት ደግሞ ይሆን እግዚአብሔር ሆይ ይሄ ነገር አቅቶኛል፣ አይኔ ወደዛ እንዳይመለከት እግዚአብሔር ሆይ እባክህን ከዚህ ድካም ውስጥ አውጣኝ፣ እኔ በራሴ አቅም የለኝም ስትል ሳታውቅ እግዚአብሔር ጸጋ ይገጥማል። ከዛ ምን ያደርጋል? ልክ እንደ ቅድሙ ሽቶ ሁሉ ነገር ያስጠላቸዋል። ስለዚህ ወዳጆቼ ፍርድ የሚሰማችሁ እግዚአብሔር የሆነ ኃጢአታችሁን ኦር ፍርሃቱ ስትሆኑ የሆነ ሰይጣን የሆነ ሀሳብ ተነስቶ ሲልክባችሁ የእግዚአብሔርን ቃል አጥኑ፣ የእግዚአብሔርን ቃል እወቁ። ትንቢት ፍለጋ አትዙሩ፣ የሆነ ነገር ፍለጋ አትዙሩ። የእግዚአብሔርን ቃል ቁጭ ብላችሁ አንብቡ። እግዚአብሔር አደጋችሁ የሚለው ከሰው ስትሰሙ ሳይሆን ከራሱ ስትሰሙ። ኢየሱስን የበላ ሰው በማስጸለይ ሳይሆን በመጸለይ ነው የሚያምኑ። ፍርሃት ውስጥ ላላችሁ እንዲህ ይላል፣ በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። ስለዚህ በፍርድ ቀን ራሱ ምን አለን? ኮንፊደንስ አለን። በማን የሚመካ? በእግዚአብሔር ይመካል። የዘላለም ሕይወት ሳስብ፣ የኢየሱስን ዳግመኛ መምጣት ሳስብ ምንም ፍርሃት የለብኝም። ኢየሱሴን ላየው ነው። ከጳውሎስ ጋር ወንጌል ልናገር ነው። ማርያምን ላያት ነው። እናቴን እህቴን ማርያም ላያት ነው። እንደው አግኝታ በነገረቻቸው ብዬ ጠብቃለሁ እንጂ ኩነኔ የለባችሁም። አሁን የዛሬ 10 ዓመትን ብታነቡ አሁን ይላል። የዛሬ 50 ዓመት ብታነቡ አሁን ይላል። ኢየሱስ ኃጢአታችሁን ሳይሆን እግዚአብሔር ኃጢአታችሁን ሳይሆን ስለ እናንተ ኢየሱስ የሰራው ነው የሚቆጥረውና እግዚአብሔር ይቅር ብሏችኋል። እግዚአብሔር ይቅር ብሏችኋል። ያለፈው ኃጢአታችሁን ይቅር ብሏችኋል። አሁን ችግሩ እናንተ ይቅር በሉ። ልክ አንድ ሰውዬ በግ ተሸክሞ ይሄዳል አናቱ ላይ። ከዛ የሆነ ሰውዬ ራይድ ሰጠው መኪና አይሱዙ ና ውጣ ሲለው ወጣና ከእንደገና ወጥቶ በጉን ይይዛል ማለት ነው። ትከሻው ላይ መኪና ላይ ወጥቶ እኮ ነው። ኧረ ጭነት አራግፍ ወዳጄ። ኢየሱስ ላጽድቅ ላድን እያለ እኮ ነው። አይ ከዳንኩ በኋላ ደግሞ ራሴ ነኝ ተፍተፍ የምትል ተፍተፍ ሲዳሞ ተራ ሄደህ ተፍተፍ ብለህ ገንዘብ ያዝ። መንፈሳዊ ዓለም ላይ የምታዋጣው ነገር የለም። አንድ ነገር ነው ያዋጣው፣ እርሱም ኃጢአት። ጸጋው በእምነት አድኗችኋል አለ። እኔ በእውነት ነው የምልህ፣ እንደ ስምህ አምላክ ቀድሷል ብራዘር። ምንም የምለው ነገር የለኝም። እጅግ 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 የተደሰትኩበት ፕሮግራም፣ እጅግ ውስጥ ያለውን ነገር በሙላ ውስጥ ያለውን በሙሉ ፍራቻ በሙሉ ነው ያወጣልኝ። በእውነት ነው የምልህ፣ በእግዚአብሔር ቃል ውስጥ ያለው ፍራቻ ደግሜ በወስከስ ደግሜ ብሳደብስ ጸልዩልኝ እያልኩ የምፈራው ለዛ ነበር። ካየኝ ጸልዩልኝ፣ ከኔ አይደለም ይሄ ነገር ከኔ አይደለም፣ ጸሎት አድርጉልኝ ወደዛኛው ሕይወት እንዳልመጣ ምለው ይህን ፍራቻ ውስጤ እንዲደነድን ውስጤ እንዲሞላ ከዚህ በኋላ በእኔ ሳይሆን በክርስቶስ እንደሆነ በደንብ አድርገህ ስለነገርከኝ በእውነት እኔ ቃላት የለኝ። ይሄ ከአንተ አይደለም። የምፈልገውም ነገር ሌላም ነገር ነበረ። እግዚአብሔር በሚያውቀው ይሄን ነገር በደንብ አድርገህ በቅዱስ መንፈስ ነው የተናገረ። ብዙዎቻችን ፍራቻችን እሱ ነው። ትላንት እንዲህ ብዬ፣ ትላንት እንዲያርጌ፣ ትላንት እንዲሆኜ የሚሉ ብዙ ክርስቲያኖች አሉ የወደቁ። እኔ በውስጥ እኔ አንድ ተራውን ያወሩኛል። ይሁን ወድቄ ነበረ። በክርስትና ነው የምኖረው። ወድቄ ነበር። አንተ አበረታይ፣ ጌታ ይባርከ፣ አደራ እኔ ጸልይልሃለሁ ማለት ጀመሩ። እንባ ይመጣል። እኔ አንድ ተራውን ማለት አንድ እዚህ ግባ ማልባል ተሳዳቢ እና እጅግ የሚደንቅ ነው በእውነት ረክች ያለው ፕሮግራም እንይዝና በሳምንት አንድ ወይ ሁለቴ ፈቃድ ከሆነ እንይዝና የጌታን ቃል ብዙ ሰው እንዲረዳው ሶሻል ሚዲያን ከእንግዲህ በኋላ እኔ እግዚአብሔር በሚለው በእኔ አይደለም፣ እኔ ቃል አልገባም። እግዚአብሔር በፈቀደው የእኔ ቤት እግዚአብሔርን ማምለኪያ፣ እግዚአብሔር ክርስቶስ ኢየሱስ አዳይ መሆኑን መመስከሪያ ሙሉ ፕሮግራሙን ለማድረግ እኔ እቅዷል። እግዚአብሔር ይፈጽም። እግዚአብሔር ይችላል። እግዚአብሔር እንዲፈጽም ነው የምፈልገው። በቃ ብዙ ዘመኔን በሌላ ነገር አሳልፌያለሁ። በጣም ከ15 ዓመት በላይ ብዙ ዘመኔን በሌላ ነገር አሳልፌያለሁ። የእግዚአብሔርን የሚሰብክ በሙሉ መምጣት ይችላል። እኔ ፔጅ ለማንም ፍሪ ነው። ለጴንጤ ለምን የሚለው የለም። ኦርቶዶክስም ሆነ ክርስቶስን የምትሰብክልኝ ከሆነና በደስታ መስበክ ትችላለህ። ፕሮቴስታንትም ሌላምና ኢየሱስን የምትሰብክ ከሆነ አይነ እሱ ላይ ካለ መተህ ሰብከህ ተባርከህ ምን ብለህ መሄድ መብታችሁ ነውና እጅግ 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 እንትን እላለሁ። የእንትናን አውራውና በጋሻውን አደራ ስልኬን እልክልሃለሁ። ለአንተም ማውራት የምፈልገው በጣም የምወደው ሰው እውነቴን ነው የምልህ። አይ ቲንክ እኔ ብቻ ነኝ ከኦርቶዶክስ ያልተናገርኩት። እሱ
በጣም እንዲሁም የምወደው ሰው ነው። አንዳንዴ ዝም ብለህ የምትወደው ሰው አለ አይደለ? ጥፋቱን ማይታየ እያጭበረበረ እያጠፋ ምን እያለ ራሱ ማታየው ሰው አለ። እኔ እሱ ይመቸኛል የምትለው አሁን እኔ ተሳዳቢ ላስላሰው እኔ የማኛው ይመቸኛል የሚለኝ ብዙ ሰው አለ። ምንም እኮ ብዙ ቁም ነገር የለም። ይመቸኛል ማኛው እንደፈለገ ቢሆን የሚል ማንነት አለና እኔ እንደዛ ውርጅብኝ እየወረደበት በጣም እንትናን ወደዋል። በጣም ሲበዛ እሱን ዶክተር ማሙሽ ፈንታን እና ፓስተር ቸርነትን በጣም የሚመቹኝ ሰዎች ናቸው። በጣም ደስ ይሉኛል። ትችት ብዙ ጊዜ ይቀርብባቸዋል። በእኔ ደግሞ በቅርብ ሁሌ የምምለው ወንድሜ ባህሩና ነቢት ብርቱካን እነዚህ ሰዎች ከጎኔ ጠፍተው አያውቁም። ሁልጊዜ ለመውቀስም በውስጥ ይደውሉልኛል። ዛሬ ተባርካል ይሉኛል። ጸሎት ያደርጉልኝ። በቃ እንደዚህ የሚያደርጉ በጣም ወንድምና እህቶች አሉኝና ቅዱሴ የሚመቸኝ ጊዜ ስፔሻሊ ንገረኝና በውስጥም ስለምናወራ ተነጋግረን እንትን እየመረጥ የሚያበረታውን አንተ የበረታበትን አይደለም። እዚህ ጋር በደንብ አዳምጥ። አንተ እየኖርክበት ነው። ኖ እዚህ ጋ ያለው አሁን ብዙ በእርድና በአራድነት ምናምን ብዙ ሰው የደከመበት የሚፈራ አሁን ለምሳሌ አንዳንዱ ቀምቅሞ ቤተክርስቲያን ወይም ደግሞ ጸሎት ይፈራል። ምን ይፈራል? ለዛ የሚያጠነክረው ወደ እግዚአብሔር ቢጠጋ ምን አይነት ነገር ሊያገኝ እንደሚችል ይሄን ነገር የሚያደርግ የሚያበረቱ ትምህርቶች እየተነጋገርን አንተ ትመጣለህ፣ ሌሎችም ወንድሞች ይመጣሉ። በየተራ እያስተማራችሁ ምን ያደርጋል? ህዝባችን እናንጻለን። በቃ ሰላማችን እናንጻለን። እጅግ አድርጌ አመሰግናለሁ። ስለ አንተ እግዚአብሔርን አመሰግናለሁ ቅዱሴ። በጣም 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 እወድሃለሁ ወንድሜ እና እኔ ፕሮግራሜን ለዛሬ ይሄን ያህል በጣም የምፈልጋትን ነገሮች ነው ለእኔ ሳይሆን ለሌሎችም የነገርክልኝና ከልብ አመሰግናለሁ። ፎሎ አድርጉልኝ ወንድሞች፣ ባርኩልኝ። ጥያቄ ካላችሁ ጠይቁት። ማንኛውም እምነት ተከታዩ ለምን በረታ ይሄ ልጅ ብለህ ጠይቀው። የሚያስጨንቀን እንደዚህ ይጨነቃል። ወንድም ሆነ ሴጣን ተጨንቆኛል። ምን መጽሐፍ ቅዱሳዊ አድርጎ ይነግራል። ከመጽሐፍ ቅዱስ እያወጡ ይነግሯቸዋል። መበርታት ማለት ይሄ በርታልኝ እላለሁ። ሰላም ብዝት ይበልልኝ። ክበርልኝ ነው ወንድም። በጣም አመሰግናለሁ። እግዚአብሔር የልቤን ያውቃል። በጣም ነው መወድ ባይዘ ስትሬት ፎርዋርድ ስለሆንክ ነው። በባህሪ ስትሬት ፎርዋርድ ሰዎችን ወዳለሁ። ውስጤ ላይ አሁን እኔ ብታስቀይመኝ ቶሎ እነግርሃለሁ። ውስጤ ላይ ስለአንተ ክፉ ነገር መያዝ አልፈልግም። ነግርህና አገላገላለሁ አንተን ማጣት ስለማልፈልግና እግዚአብሔር ያንን ልብ በአንተ ውስጥ ስላስቀመጠ ጌታ ይባርክ። እግዚአብሔር በአንተ በጣም እየሰራ ነው። እግዚአብሔር በጣም በአንተ እየሰራ ነው እና ታናሽነትን ማንም አይናቅ ይላል እግዚአብሔር ቅድም እንደነገርኩ እና በጣም ትልቅ ለእኔ ትልቅ በቃ እኔ ከምንጊዜውም በላይ ለእኔ ትልቅ መድረክ ነው። በጣም አመሰግናለሁ። ወንድሞቼም ሁሉም ያው ይወዱሃል፣ ያመሰግነዋል። እነ ኤርሚም እነ ዳኒም ሁላቸውም። በጋሽንም አወራዋለሁ። ስልክህን ካስቀመጥክልኝ እኔ አት ኤኒ ታይም 24 ሰዓት ፉል ታይም አገልጋይ ስለሆንኩኝ በደንብ በፈለግከኝ ሰዓት አለው አገለግላለሁ የጌታን ሕዝብ ደስተኛ ሆኜ እና በጣም አመሰግናለሁ። ታላቅ ወንድሜ ጸጋ ይብዛል። ወዳለሁ፣ አከብረሃለሁ። ቴንክ ዩ። ኑርልኝ ቅዱሴ። በጣም አድርጌ አመሰግናለሁ። እግዚአብሔር ከአንተ ጋር ይሁን። ከእንግዲህ በኋላ በስልክ ጥቅሶችን ነው በየጨቀጨኩ እንትን እምልህ እና በደንብ ማወቅ የምፈልጋቸውን ግራ የገቡኝን ምናምን እየጠየቁ አንተም ብቻ ሳይሆን ብዙ ወንድምና እህቶቼን በክርስትና እንዲያበረቱኝ አደራ። አሁንም ጸሎት አድርጉልኝ። ይህን ነው የምለው። እኔ ደካማ ነኝ። በእኔ የማደርገው ምንም ነገር የለም፣ አልችልም። ስለዚህ ጸሎት እንድታደርጉልኝ በደንብ ጠይቃለሁ። ክበርልኝ። ሰላም ይብዛ። ስለዚህ አንዴ መዝሙር እያላችሁ ነው። አንዴ ደቂቃ ስጡኝና መዝሙር ሰምተን እንለያያለን።